በአኒሜ ታሪክ ትልቁ ጥቁር ቀን ነው። ብዙዎቻችሁ አኒሜ የሚጠቀሙበት ወይም ደግሞ ሃይ አኒሜ የሚጠቀሙ ሰዎች አሁን ወደ ሃይ አኒሜ ድረ ገጽ ሲገቡ የሚያገኙት አንድ ቃል አለ። It is time to say goodbye and thank you for a wonderful journey with a great moment። ይህችን ቃል ብዙዎቻችሁ አትረሷትም፣ ታቋታላችሁ። ምክንያቱም ሃይ አኒሜ የምትጠቀሙ ሰዎች ይህችን ቃል በጣም ብዙ ጊዜ እንዳትመጣ ጸልያችሁ ሊሆን ይችላል። ግን መጣች። የሃይ አኒሜ ህይወታችሁ እዛ ጋር አቆመ። ግን ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ የሃይ አኒሜ መዘጋቱን ብቻ ሳይሆን ሃይ አኒሜ ከመዘጋቱ ጀርባ ያለውን ትልቁ ሚስጥር እንዲሁም ደግሞ ሃይ አኒሜ ለምን ተዘጋ፣ በሃይ አኒሜ ለምትሰሩና ሃይ አኒሜ በደንብ ለምታውቁት አንድ ነገር በጣም ያስጨንቃችኋል በዚህ ሰዓት። ምክንያቱም ሃይ አኒሜ ተዘግቷል። አሁን አውቃለሁ፣ እሱን እንደ አዲስ ነገር ልነግራችሁም አልመጣሁም። በዚህ ቪዲዮ ላሳያችሁ የፈለኩት ሃይ አኒሜ መዘጋቱ ለምን አስፈለገ፣ እንዲሁም ደግሞ ወዴት መሄድ አለብን ብላችሁ ላሰባችሁ ከሃይ አኒሜ ባለቤቶች የተሰጠ መልእክትን ጭምር ይዤላችሁ መጥቻለሁ። ከዛም በተጨማሪ መፍትሄ የምለውን ነገር ይዤላችሁ መጥቻለሁ። የሃይ አኒሜ አፍቃሪ ከሆናችሁ እውነትም እስከ ቪዲዮ መጨረሻ በትክክል መከታተል አለባችሁ ብዬ ለእናንተ የሰራሁላችሁ። ምናልባት ይሄ በኢትዮጵያ ሃይ አኒሜ ላይ የተሰራ የመጀመሪያ ቪዲዮም ሊሆን ይችላል። አላቅም ሌላ ቪዲዮ እንደተሰራ ወይም ደግሞ አላየሁም። ምክንያቱም የሃይ አኒሜ በሃይ አኒሜ የተሰሩ አሉ፣ ግን ሃይ አኒሜ ላይ ተመስርቶ ወይም ደግሞ ሃይ አኒሜ እንደዚህ ነው የሚል አንድ ቪዲዮ ስላላየሁ ይህን ቪዲዮ ብትከታተሉት ለሃይ አኒሜ አፍቃሪዎች በጣም ይጠቅማቸዋል። ስለ ሃይ አኒሜ ለማታውቁ ደግሞ ትልቅ እውቀት ሰጥቻችሁ ወይም ደግሞ ሃይ አኒሜ ምን እንደሆነም ሰጥቻችሁ አዲስ መንገድ ጠቁሚያችሁ መፍትሄውን ሁሉንም ታገኙበታላችሁ። ቻናሉን ሰብስክራይብ በማድረግ እስከ መጨረሻ ሰዓት ተከታተሉ። ሰላም፣ ይህ ቻናል አድማጭ ልብ ነው። ለማታውቁኝ ደግሞ ሙሉ አለም እባላለሁ። ቻናሉ ቴክኖሎጂዎችን፣ እውቀቶችን ወይም ደግሞ የመደማመጫ መድረኮችን የዘረጋ አዲስ ቻናል ነው። ቻናሉን ሰብስክራይብ አድርጉ እያልኩኝ ወደ ጉዳዩ በቀጥታ ገባለሁ። ቪዲዮውን ዝም ብዬ ከመጀመሪያ በፊት ምናልባት ስለ አኒሜ ወይም ደግሞ አኒሜ ነክ የሆኑ ነገሮች እውቀት ትንሽም እንኳን የሌላችሁ ካላችሁ ሃይ አኒሜ ዝም ብላችሁ እንደ ካርቱን ወይም ደግሞ እንደ ልጆች ፊልም ማየት የለባችሁም። ምክንያቱም ምን መሰላችሁ፣ የሚሰሩበት ያውቁታል ወይም ደግሞ በደንብ የሚጠቀሙበት ሰዎች ያውቁታል። የሃይ አኒሜ ጥቅም ገንዘብ በጣም ስለሚሰሩበት እነሱ በጣም ያውቁታል። ግን አሁን ለሃይ አኒሜ ምናልባት የመጀመሪያችሁ ይህን ቪዲዮ ስትመለከቱ ሃይ አኒሜ ራሱ ምን ማለት እንደሆነ ለማታውቁ አንድ ነገር ልበላችሁ። አኒሜ ዝም ብሎ የህፃናት ወይም ደግሞ የሆነ ህፃናት የሚጫወቱበት እንደ አሻንጉሊት ፊልም ወይ ነገር አድርጋችሁ መረዳት የለባችሁም። ምክንያቱም ምን መሰላችሁ፣ የተለያዩ የጃፓን ጥበቦች የሚታዩበት የተለያዩ የሆሊውድ እና ዶክመንተሪዎች ጭምር የሚሰሩበት ትልቅ ራሱን የቻለ ድረገጽ ነው። ለምሳሌ እንደ አታክ ኦፍ ቲታን ያሉ የፖለቲካና የፍልስፍና ጥበብ ያለባቸው እንዲሁም ደግሞ እንደ ናሩቶ ያሉ የልብ ወለድ ይዘት ያላቸው ትልልቅ ቁም ነገር ያዘል ነገሮችን የሚተላለፉበት ትልቅ የራሱን የቻለ ዌብሳይት ዘርፍ ነው። ታዲያ ይህ ዌብሳይት በወር ከ360 ሚሊዮን በላይ ተጠቃሚዎችን ያፈራና የተለያዩ የአኒሜ መስሪያ ወይም ደግሞ የአኒሜ ዌብሳይቶች እንዳሉ አውቃለሁ። ግን ሃይ አኒሜ በምን ተለየ ወይም ደግሞ ብዙዎች ለምን ሊጠቀሙ ቻሉ ካላችሁ ይህ ሁሉንም ነገር የሚሰጠው በነፃ በመሆኑና በወር ከ360 ሚሊዮን በላይ ሰዎች ይህንን አክሰስ ያደርጉ ነበረ። ይህ ማለት ከዲዝኒ ፕላስ ራሱ በላይ የሆነ ሰዎች እሱን ይመርጡትና እሱን ይጠቀሙት ነበር ማለት ነው። ታዲያ ለምን ተዘጋ የሚለው ጥያቄ ሁላችሁም ጋር እንደሚፈጥር አውቃለሁ። ዋነኛውና ትልቁ ምክንያት ኮፒራይት ነው። ከኮፒራይት ጋር በተገናኘ ነው ይሄ ነገር ሊዘጋ የቻለው። ዋናው ምክንያት ከኮፒራይት ጋር ነው ብያቸዋለሁ። ታዲያ ለምን ተዘጋ ካላችሁ ይሄ ኮፒራይት ቢሆንም ግን ዋናነት የጃፓን የተለያዩ ኩባንያዎችና ኤሲኢ የምንለው ወይም ደግሞ አሊያንስ ፎር ክሬቲቪቲ ኤንድ ኢንተርቴንመንት የምንላቸው ይህንን ሃይ አኒሜን እንደ ትልቅ ጠላት ነበር ያዩት። ምክንያቱም እነሱ ብዙ ሚሊዮን በጀተው የሚሰሩትን ነገር እሱ በነፃ ነበር ለኦዲየንሱ ወይም ደግሞ ለእነሱ ለሚጠቀማቸው ዌብሳይቱን ለሚጠቀመው ሰው በነፃ ነበር የሚሰጠው። ስለዛ ኤሲኢ ወይም ደግሞ አሊያንስ ፎር ክሬቲቪቲ ኤንድ ኢንተርቴንመንት የሚባሉና የጃፓን የተለያዩ ኩባንያዎች ይህንን ሃይ አኒሜ መዘጋት አለበት ብለው ይወስናሉ። ምክንያቱም ትልቁን በጀታቸውን የሚያፈሱበትን ነገር እሱ በነፃ እየሰጠ ስለነበር ማለት ነው። ሃይ አኒሜ ቢዘጋም የተለያዩ በክፍያ ወይም ደግሞ በየወሩ እየከፈልን የምንጠቀማቸው ሃይ አኒሜ አፍቃሪያን አሁንም ሊጠቀሙባቸው የሚችሉ መንገዶች ቢኖሩም ግን ሃይ አኒሜን ካያችሁት ሃይ አኒሜን ለየት የሚያደርገው ምክንያቱም አልተፈቀደም። ያን ሁሉ ነገር በነፃ የሚሰጠው ማለት ህገወጥ ነበር ማለት ነው። ስለዛ ያደርግ ነበር። እንደውም ደግሞ ካያችሁት የመጀመሪያ የሃይ አኒሜ ስም ዞሮ ዶቱ ነበረ። ቀጥሎ ደግሞ አኒዋች ወይም ደግሞ አኒዋች በማለት መጣ። ከዛን ቀጥሎ ነው ሃይ አኒሜ በማለት መጣ። ይህን ስሙን ራሱ ከጊዜ ወደ ጊዜ እየቀያየረ መምጣቱ ምክንያቱ የሆነው ከህግ ለማምለጥ ያለውን
ጥረት ነበር የሚያሳየው። ስለ አኒሜ እንዲህ ስሙን እየቀያየረ በመጣ ቁጥር ሰዎች ወይም ደግሞ እና ኤሲኢ ወይም ደግሞ አሊያንስ ፎር ክሬቲቪቲ ኤንድ ኢንተርቴንመንት የምንለውና የተለያዩ የጃፓን ኩባንያዎች ይህንን የአኒሜን በነፃ የማቅረቡን ሁኔታ አልወደዱትም፣ መዘጋት አለበት ብለው እንዲወስኑ አስገድዳቸው። የጃፓን ኩባንያዎችም እንዲሁም ደግሞ ቅድም ኤሲኢ ያልኳችሁ ሁሉም ጥረት ወይም ደግሞ በቃ አኒሜን እንዲጠፋ ወይም ደግሞ እንዲዘጋ በጣም ጥረት እያደረጉበት ባለበት ሁኔታ የአሜሪካ መንግስት ኖቶሪየስ ማርኬት የሚለው ወይም ደግሞ ጥቁር መዝገብ ውስጥ አኒሜን አስገባው። ይሄን አኒሜን ጥቁር መዝገብ ውስጥ ካስገባው በኋላ የአኒሜ ባለቤቶች በቃ አኒሜ መዘጋት አለበት ብለው ለእናንተ ለተመልካቾቹ ዌብሳይቱ ስትገቡ አኒሜን በቀጥታ ዘግተውት ወይም ደግሞ it is time to say goodbye and thank you for a wonderful journey with a great moment የሚል መልእክት እንዲደርሳችሁ አርግተዋል። ምክንያቱም ከዚህ በኋላ ከቀጠሉ ለነሱም ስለሚሆን ዘጋ አድርገዋል ማለት ነው። ስለኛ አኒሜ ተዘግቷል። ስለዛ ምናልባት አሁን ጎግል ላይ ሄዳችሁ አኒሜ ብላችሁ ሰርች ብታደርጉ የተለያዩ ድረገጾች ሊመጡላችሁ ይችላል። እነዛ ድረገጾች ግን ኦሪጂናሉ የአኒሜ ድረገጾች አይደሉም። ምናልባት እነዛን ድረገጾች ባትጠቀሙ ብዬ እመክራለሁ። እነዛ ድረገጾችን ከተጠቀማችሁ ወደ ስልካችሁ የተለያዩ ቫይረሶችን ለማስገባት የተሰሩ ዌብሳይቶች ሊሆኑ ስለሚችሉ ባትጠቀሙ ብዬ እመክራለሁ። እኔ ግን ልክ ያገኘኋቸው አስተማማኝ የሆኑ የአኒሜን በጥሩ ሁኔታ ልትጠቀሙባቸው የሚችሉ ሊንኮችን አግኝቻለሁ። ሊንኮቹ ከዩቲዩብ ቻናሌ ስለሚጎዳው በውስጥ አዋሩኝ፣ እኔ ደግሞ እነዛን ሊንኮችን እሰጣችኋለሁ ማለት ነው። የአኒሜ መዘጋቱ የአኒሜ መጨረሻ አይደለም። እንዲሁም እንደ አዲስ ጅማሮ መመልከት መቻል አለባችሁ። የተለያዩ አኒሜ የምትጠቀሙባቸው ነገሮች አሁንም አሉ። ስለዛ እነዛን ነገሮች እሰጣችኋለሁ። እንዲሁም አዳዲስ ነገሮች እንዲደርሳችሁ ቶሎ እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች እንዲደርስ ሼር ብታደርጉ ብዬ እመክራለሁ። በቀጣይ ቪዲዮ የተለያዩ የአኒሜ የምትሰሩባቸው ዌብሳይቶችን ጭምር ምናልባት ኮሜንታችሁን ምናምን ጥሩ ሆኖ ካገኘሁት ይዤላችሁ እመጣለሁ። የምትሰሩባቸውን ወይም ደግሞ አሁንም በጥሩ ሁኔታ የሚሰሩላችሁን የተለያዩ ዌብሳይቶችን እጠቁማችኋለሁ። በቴሌግራም ጽፌ አስቀምጥላችኋለሁ። እዛ እየሄዳችሁ እንድትጠቀሙ አረጋለሁ። የሚሆነው ግን እናንተም ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ እንድትተባበሩ ይፈልጋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቆዩ በማለት ቪዲዮን እስከዚህ ሰዓት ስለተከታተላችሁ አመሰግናለሁ። አድማጭ በተግባር እወዳችኋለሁ። ቻው፣ ሰናይ ጊዜ